ዛሬ ፊልም ልንሰራ ነው። አዎ አብሶሉት ስለምን እንደሆነ ታውቃለህ? ስለምን ነበር? ስለ በረዶ ይሁን አሁን ዛሬ ቻይኒኛ ሲባል ቺንቺን ትላለህ። ጋምቤላ ስትባል ምን ትላለህ? በማንኛውም ሰዓት ለፈነዳ ይችላልው። ችንጉ ባጓንጓ ጉጓንጓ ጋምቤላንጓ it's you boy ናቲ ደገና በሌላ vlog ተመልሻለሁ። በባለፈው vlog ለሰጣችሁኝ ፍቅር ከጠየቁት በላይ ላይክ ስላደረጋችሁ እጅግ አድርጌ አመሰግናለሁ። አቃለ ለሁለት ሳምንት ያህል ቪዲዮ እንዳልሰራው and በዚህ ቪዲዮ ምክንያቱን እነግራችኋለሁ። በጣም የሚገርም ምክንያት ነው ያለኝ። ዛሬ የማደርገው ነገር ምንድነው? መቀርጾ ቪዲዮ አለ ትላንት ጻፍኩት። ዛሬ ተቀርጾ ዛሬ ኤዲት ተደርጎ ዛሬ መውጣት ያለበት ነው። እንደምታዩኝ ቁርስ በልቻለሁ። ኃይል አለ ሄጄ በዋክ አለዝነረና መጣዋለሁ ማለት ነው። አብረን ቪዲዮ ስለምንሰራ ማለት ነው። ቪዲዮ ማለት የምንችለው vlog ፕላስ ቢሃይንድ ዘ ሲን እንዴት ቪዲዮ እንደምሰራ ውስጥ ደግሞ የጠፋሁበት ምክንያት ነግራችሁ ማለት ነው። በዋክ ሌዝነር ሰው እንውጣ ማለት ነው። ይቅርታ ይሄን ስም ከደጋገምኳችሁ ሌሎ ስሙን ስለው ኃይል ስለማገኘው ይመጣል። ሶ ጋይስ እንደምታዩት ኢትስ በረዶ አዝ እና ስለዚህ በረዶ ሁሌ ሳስብ አበሻና በረዶ ብዬ ለቾምቤ ከደረስኩ በኋላ ወሬ ጀመርለታለሁ። እሱ ሚሊዮን ተሰማሃላችሁ ላይክ በሳቀው የምትመጡት አበሻና በረዶ አላቅም ጋይስ እንደሚሰማ ወር እንደማይሰማ ግን መኪናው የሆነ ነገር አዲስ ጸባይ አምጥቷል። ነው ልክ ሞተሩ ካስነሳው በኋላ ይላልና ላይክ እኔ ስለ መኪና ምንም ማውቀው ነገር የለም ግን ላይክ አሰብኩ ምን ማለት ሊሆን እንደሚችል በማንኛውም ሰዓት ለፈነዳ ይችላልው። አያ ከፈነዳው ላይቭ ታዩታላችሁ ማለት ነው። ብዙ ሰብስክራይብ ያስገኛል። ስለዚህ ምንም የሚያስከፋ ነገር የለም። ባዋክ ሌዝነር ዴጆ መጣለች። ዛሬ ምግብ ይዘህ መጣና what the fuck አንደ ባለፈው ለመቅረጽ አስቤ ነው። ኦኬ ችግር የለውም። አጥባበታል አሪማ የሆነ ወሬ ጀምሬ ስለ ሀበሻና በረዶ ይመስላል ግን አበሾች በረዶ ሲሆን ምንድነው የሚሆኑት? ነገራቸው ያው በጣም ይቀዘቅዛል። ያው እንደ ፍየል ጥግጥጉ ነው። እንደ ፍየል ጥግጥጉ እኔ ነገሩ ብርድ ብዙም አይደለም ይመቸኛል። አረ አበሻ ግን አይመቸውም። አበሻ ብዙም አይመቸውም ብርድ። አበሻ እና ሶማሌ ብርድ አይወዱም ይባላል። ዛሬ ፊልም ልንሰራ ነው። አዎ አብሶሉት ስለምን እንደሆነ ታውቃለህ? ስለምን ነበር? ስለ በረዶ ይሁን ናይ ስለ በረዶ አይደለም፣ ስለ ፖለቲካ ነው። ይቻላል። ምን ታጣለው ታዲያ? አትፈራም? ማን ነው መፈራ? እኔ ፈርቼም አላውቅም። ኦኬ ቤስታ በቃ እንስሩኒ። ጋይስ ለማንኛውም ፊልም ለመስራት የሚጠቅመን ነገሮች እየገነባን ነው። እንደ ስቱዲዮ ማብራት፣ እንደ ካሜራ ማስቀመጫ ዘጋ፣ ካሜራ፣ ስክሪፕት። ከዚህ በኋላ ስክሪፕቱን መለማመድም አለ። ገና የምትሰራውን ራሱ አታውቅም። ያ ማለት የአንድ የ5 ሰዓት ስራ ነው ማለት ነው። እሱን ገና ማሳወቅ ለፌደራልነት ልትቀጠር አይነት ሆኖ ችግር የለውም። የምታወራው ቋንቋ ጋምቤላውኛ ነው። ኦኬ እሺ ጋምቤላውኛ የሆነ ነገር ነው። ጋምቤላ ሳልነግረኝ እንዴት እኔ ጋምቤላ አልተቀመጥኩ ወይ? ጋምቤላ አይደለም እኔም አልችልም። ታዲያ ምን ትላለህ? አሁን ለምሳሌ ቻይኒኛ ሲባል ቺንቺን ትላለህ። ጋምቤላ ስትባል ምን ትላለህ? ጉቡንዱ ጋባንዳ። ይሄማ የጥቁሮች ሆነብህ እኮ። ወደ ጥቁሮች ቡጉጉ ካበዛ ወደ ጥቁሮች እና ፊት ደግሞ አትስቅም። በሲሪየስ ነው። ትምህርት የተማርክ አይደለም። ቋንቋ አማርኛ አትችልም። አንተ መቻልን የምታሳየው መደብደብ ብቻ እንደምትችል ነው። ኦኬ ቺንጉ ባጓንጋ ጉጓንጓ ጋምቤላ ጓ። ኦኬ ጥሩ። ቺንጉ ባጓንጓ ጉጓንጓ ጋምቤላ ጓ።
አሪፍ ነው እኮ አሪፍ ነው። ጋይስ የጋምቤላ ቋንቋ እንዴት እንደ ድምፁ እንዴት እንደሆነ ለመፈለግ ጥረት እያደረግን ነው ትላለህ። ያ mananyu del jo mananyu del ujo chowi bakiri kona moya tan jo tangi chowi እስኪ በለው አንዱን እንኳን ujo komi ብቻ ግን ሳውንዱ እንደዚህ ነው። ሳውንዱ ነው ማለት እንድታቆም የሚያስፈልገው ገባ? ujo komi ጀምር ቹንጌ ujo komi ጋምቤላንጓ በጣም ጥሩ። ግን ምን መሰለህ? ኦኬ ፊት በቃ ኮስታራ ሊመጣልኝ አልቻለም። ኦኬ አቆስ እንደገና እንለዋለን። ታዲያ ምን ችግር አለ? ቹንጌ ujokomi ጋምቤላንጓ ዳጎኛ ቻምክ What? Apa? What? Stop! Stop! ያ ጋይስ ግማሽ ያህል ድረስ ደርሰናል። በጣም ጥሩ ሄዶ ነበር። እኔ እንደዛሬ ስቄ አላውቅም። እንዴት ነበሩ የተከበሩት? እኔም በጣም ደስ ብሎኛል፣ አዝናንቶኛል። በጣም ነው የተመቸኝ። ያ ጋይስ ግማሹን ጨርሰናል። አሁን የኔ ተራ ብቻ ነው የሚቀረው። እዛ 2 ሳምንት የጠፋሁበትን ምክንያት ያንን እንነግራችኋለን። የተሰበርኩትን ምናምን ያው እንግዲህ ትረዳኛለህ? አዎ እረዳለሁ። ምንም ችግር የለም። ሪስሊንግ ልምምድ አድርጎ አሁን አይደለም ትንሽ ቆይ ማለት እንነግራችኋለን። ኦኬ ታታ የለውም። ሶ ጋይስ የመጀመሪያው ምክንያት ልንገራችሁ። ቪዲዮ ሳልሰራ የቆየሁበትን ምክንያት የመጀመሪያ የሰራሁት ቭሎግ ላይ ከዚህ በፊት የነበረው ቪዲዮ ላይ ብዙዎቻችሁ ላይ ድምፁ አይሰማም፣ ቪዲዮ ኳሊቲ የለውም ምናምን ስትሉኝ ባለኝ ሰንት ቭሎግ ካሜራ መግዛት አለብኝ ብዬ ላይክ ኢንተርኔት ውስጥ ፈልጌ አዘዝኩ ማለት ነው። ሶ ይሄን ካሜራ ካዘዝኩት በኋላ የካሜራ ማስቀመጫ አወዝ ላይ ሰላም ሶ ሬስሊንግ እንደምወድ ጋይስ ታውቃላችሁ እናንተ በብራክ ሌዝነር እንደሚመቼ ማለት ሶ እዚህ ስቶክሆልም ውስጥ የሬስሊንግ ፕሮግራም ነበር። ቅዳሜ ዕለት አብረን ነበር ከሱ ጋር ነው እና በዛ ፕሮግራም ላይ ፕሮፌሽናል ተደባዳቢዎች የሚያደርጉትን በሙሉ ትፈተንና ነው ወደ ትሬኒንግ የምትገባው እና እዛ ፈተና ላይ ነበርኩ እና እንዴት እንደነበር ድገታችሁ እኔ ከምናገር በጣም ይገርማል። እኔ ለራሱ በጣም ነው የገረመኝ። ምክንያቱም እንዲህ በቴሌቪዥን ምናምን ሳይ ቀለል ያለ ነገር ይመስላል ሂዶ ማየትን የመሰለ የለም እና አብረን ነበር የሄድነው። ጨዋታውን በደንብ ተጫውቶታልኝ። ለመጀመሪያ ጊዜ ግን ይከብዳልኝ። ፍትጊያ ነው ወይስ እንግዲህ ፍትጊያም በለው እስኪ ላሳይ እኮ እችላለሁ። እንደዚህ እያነሱ እንደ ፎጣ ነው እንዴ? እንደ ፎጣ ነበር የወረወሩት እያነሱ። የእውነት በጣም ከባድ ነው። በጣም ማለት ነው። እንዳለ ሬስሊንግ ያደረጉት የነበረውን ነበር ስናደርግ የነበረው መውደቅ መፍረጥ ምናምን ነገር ሶ ሁሉንም ካረኩ በኋላ የሆነ ሰዓት ላይ ሱፕሌክስ የሚባል አጣጣላለ አሳያችኋለሁ። በዛ አወዳደቅ ላይ ስትወርቅ ላይክ ቴክኒኩን ማወቅ አለብህ እና ስትወርቅ በጀርባ ነበር መውደቅ የነበረብህ። እኔ በግራጄ ወደቅኩ። በንጋታው እጄ ጧት ምን ሆኖ ባገኘው ጥሩ ነው። እንደዚህ ነበር የነበረው። 2 ሳምንት ነው የተኛው። ያው 2 ሳምንት ተኝቶ በቃ አንድ ጀለሳለኝ አጥሚት ገንፎ በቃ እንደርጉዝ አመላለሰ። ያ ጧት ሰነጋ ይሄኛው ጄ ሰራም ነበር ስፖርት ምናምን እያሰራ ነው ያው ትንሽ ጠንከር ብሏል። ቴንክ ዩ ያው የሚቀጥለውን ፍትጊያ በደንብ እንደሚወጣው ተስፋ ወጣዋል አይደለም? ያ ጋይስ ለማንኛውም የጠፋሁበትን ምክንያት አውቃችኋል ማለት ነው። ከዚህ በኋላ ምንም እናደርገው ቀርጸን ጨርሰናል። ከዚህ በኋላ ከፈለግን ያው እንግዲህ ፈታ ዘና ማለት ነው። ያ ፈታ ዘና ማለት ይቀጥላል። ሶ ከዚህ በኋላ እንገናኝ። ሀገሬ ልጆች ኤዲት አድርጌ ጨርሻለሁ። አሚን ኤዲት ስላደረገኝና ሳሚ በሳቅ ነበር ያሳለፍነው። አይ ሆፕ እናንተም ቪዲዮ ወጥቶ አይታችሁት በሳቅ እንደምታሳልፉት። የምሰራቸው ብሎግ አይነቶች ከተመቻችሁ ላይክ በማድረግ አሳውቁኝ፣ ሰብስክራይብ በማድረግ አሳውቁኝ። በሚቀጥለው ቪዲዮ እስከምንገናኝ ላይክ ቻው።